ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን እንኳን ወደ ቻናላችሁ በድጋሚ ሰላም መጣችሁ። በዚህ መረጃ ሰዓት የተለያዩ ሰበር መረጃዎችን ይዘን መተናል። እስከ ፍጻሜ ሲቆዩ ከምትሰሟቸው መረጃዎች መካከል ዋና ዋናዎቹን እንደተለመደው በቅድሚያ የምናደርሳችሁ ይሆናል። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ እንዲጀምሩ በትህትና እንጠይቃለን። ሀገሩን የሚወድ ብቻ ይህንን ቪዲዮ ላይክ በማድረግ ይጀምር። በዚህ መረጃ ሰዓት ከምትሰሟቸው መረጃዎች መካከል ዋና ዋናዎቹ አድማጮቻችን ሰበር መረጃዎች ተሰምቷል። ከነዚህ መካከልም ጁንታው የህወሓት ቡድን አንድ ከተማን ሙሉ በሙሉ ለቆ እንደወጣ ተሰምቷል። አስደሳች የድል ብስራት መረጃ ተሰምቷል። የህወሓት ቡድን እየተበታተነ ይገኛል። በዝርዝር እንመለከተዋለን። ይህ በእንዲህ እንዳለ ደግሞ ከሚሴ አካባቢ ሰበር መረጃ ተሰምቷል። አድማጮቻችን በሀገራችን ኔትወርክ ተዘግቶባቸው ከነበሩ ቦታዎችና ውጊያ እየተደረገባቸው ከነበሩ ቦታዎች መካከልም ኔትወርክ የተከፈተበት ቦታም ጭምር አለ። ይህ ብዙዎችን ያስደሰተ ጉዳይ ነው። የት አካባቢ ኔትወርክ ተከፈተ? ይህንንም እንዲሁ በዝርዝር እንመለከተዋለን። ሌላ እጅግ አሳዛኝ በሆነ መረጃ ደግሞ ጁንታው የህወሓት ቡድን የአፋር አንድ ከተማ ላይ መድፍ በተደጋጋሚ መተኮሱም ጭምር ተሰምቷል። በተከታታይ የተኮሳቸው እነዚህ መድፎችስ ምን ያህል ጉዳትን አደረሱ? በዝርዝር እንመለከተዋለን። ኦሉሴጉን አባሳንጆ የኢትዮጵያ ጉዳይን በተመለከተ መግለጫን ሰጥተዋል። ከሳምንት በፊት መቀሌ ከተማ ሄደው እንዲሁም በአዲስ አበባ ደግሞ ከመንግስት ባለስልጣናት ጋር ውይይት ያደረጉት ይህ ከፍተኛ ባለስልጣን ማለትም የአፍሪካ ቀንድ ከፍተኛ ባለስልጣን አሁን ጠቅለል አድርገው መግለጫን ሰጥተዋል። በመግለጫቸው ምን ጉዳዮችን አካተቱ? በዚህ ቪዲዮ ይዘናል። የኬንያው ኡሁሩ ኬንያታ አዲስ አበባ መግባታቸውም ተሰምቷል። ዝርዝር አለ። እነዚህና ሌሎች መደመጥ ያለባቸው እናንተ አድማጮቻችን ይመጥናሉ ብለን ያሰብናቸው መረጃዎች በዚህ መረጃ ሰዓታችን አካተናል። እስከ ፍጻሜ እንድትቆዩ በድጋሚ በአክብሮት ይጋበዝን። አድማጮቻችን ለዚህ ታላቅ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ክቡራትና ክቡራን አድማጮቻችን በቀጥታ ወደ ቀዳሚው መረጃችን የምናልፍ የምንሻገር ይሆናል። ቀዳሚው መረጃችን የሚሆነው መረጃ ከአቀስታ ከከሚሴና ከከለላ አካባቢ አሁን ውጥረት በነገሰባቸው ቦታዎች እንጀምራለን። ዛሬ ማለዳ ላይ ከአቀስታ ወራሪው ኃይል ተጠራርጎ መውጣቱ ተረጋግጧል። ወዴት እንደሄዱ ባይታወቅም እንደ መረጃ ምንጮቻችን ከሆነ የገቡበት አካባቢ ከነዋሪው በርካታ ፍራሽ ሰብስበው ወስደው ሲጠቀሙም ነበረ። ትላንት እየዞሩ ፍራሻችሁን ውሰዱ ብለውም እንዲሁ መመለሳቸውም ተሰምቷል። ዛሬ ማለዳ ላይ የት እንደገቡ ባይታወቅም ተጠራርገው ሙሉ በሙሉ መውጣታቸው ተረጋግጧል። ሰሞኑን በማህበረሰቡ ቤት እየዞሩ ምግብ ሲመገቡ ተጠርተናል ልንሄድ ነው በማለት ሲናገሩ እንደነበረም ጭምር ተሰምቷል። አድማጮቻችን በመሆኑም የት ሄደዋል የሚለውን ለመገመት ያክል ምናልባትም ወደ አፋርና ደላንታ ወይም ደግሞ ወደ ደሴ ተንቀሳቅሰው ሊሆን ይችላል የሚልም መልእክት አለ። ከደሴ መውጣታቸው የሚታወቅ ነው። በመሆኑም ዳግመኛ ሊመለሱ ነው የሚሉ ግምታዊ መረጃዎችም እየወጡ ይገኛሉ። የሚከተለው አካል ክትትል ቢያደርግም እንዲሁ መልካም ነው እንላለን። ከሌላው ደግሞ ሌላኛው መረጃችን ደግሞ ከከለላ አካባቢ ነው። በከለላ በኩል ወራሪው ኃይል ልጓም አካባቢ ደርሰው ተመልሰዋል። በአሁኑ ሰዓት ከተማው ተረጋግቷል። ልጓማም የሉም። ከትላንት ወዲያ ከለላ ከተማ ህዝቡ ከተማውን ለቆ ወደ ወግዲ በቆላ በኩል ስለሄደ ከተማዋንም ዱርዬዎች መዝረፉ የሚታወቅ ነው። ይህንንም በጠዋት የመረጃ ሰዓታችን አድርሰናችሁ ነበረ። ይህ የሆነው ትላንት ሳይሆን ከትላንት ወዲያ ነበረ። ትላንት ጠዋት ህዝቡ ተመልሶ ከፋኖ ልዩ ኃይል ጋር ከለላ ገብቷል። የአካባቢው ዱርዬ እንዳይሆን አድርጎ ዘርፏት እንደነበረም ጭምር ተሰምቷል ከተማን። ነገር ግን ፋኖና ልዩ ኃይሉ ከተመለሱ በኋላ አድነው አስመልሳቸዋል። እነዚህን ጁንታዎች ከጁንታ የሚለዩ አይደሉም፣ እነዚህ ባንዳዎችን ማለት ነው። ከሚሴና አካባቢ የወጣው መረጃ እንደሚጠቁሙ ደግሞ ከሚሴ ስልክ መስራት መጀመሩ ተረጋግጧል። ወዳጅ ዘመድ ያላችሁ ደውላችሁ ማረጋገጥ ወይም ደውላችሁ መገናኘት እንደምትችሉም በዚሁ አጋጣሚ ለማሳወቅ እንወዳለን። ውሃና መብራት ግን እንደሌለም ጭምር መረጃዎች ይጠቁማሉ። የህወሓት ታጣቂዎች ብዙም አይታዩም ነበረ ከተማዋ ላይ። ሰሞኑን ግን በአጣዬና ካራቆሬ ውጊያ የሞቱባቸውን ታጣቂዎች አስከሬን በሲኖትራክ ጭነው ከሚሴ ውስጥ ይዘው ገብተዋል። የት እንደቀበሯቸውም እንዲሁ አይታወቅም ይላሉ የመረጃ ምንጮቻችን። በአጣዬና ካራቆሬ ውጊያ ሽንፈት እልህ የያዛቸው በሚመስል መንገድ ብዛት ያለው ታጣቂ ከደሴና ኮምቦልቻ ጭነው ወስደው ትላንት ማታ ከሚሴን አልፈው ወደ ጨፋሮቢት መስመር ሄደዋልም ገብተዋል። የህወሓት ታጣቂዎች ገፍተው ከሄዱ በዛ መስመር ሌላ ዙር ውጊያ ይኖራል ተብሎም እንዲጠበቃል። ድሮኗ ጨረሰችን አልቻልናትም፣ እሷ ባትኖር አዲስ አበባ ቶሎ እንገባ ነበር ያሉት እያሉ በከሚሴ ለሰዎች ማውራታቸውንም እንዲሁ ጭምር ተሰምቷል። የከሚሴ ነዋሪዎችም ይህንን እንደገለጹት ከሆነ ድሮኗን ፈርተን ነው እንጂ እስካሁን አዲስ አበባ እንገባለን በሚል እያስፈራሩ እንደነበረ ጭምር መረጃዎችን እንደተናገሩ እንዲሁ የመረጃ ምንጮችና አይን እማኞች ገልጸዋል። ሌላውና አስገራሚ የደረሰ መረጃ ደግሞ ከሚሴ እንደገቡ ሰሞን
ብዛት ያላቸው አረብኛ ተናጋሪ ጥቁር ወታደሮች ሱዳናውያን ይሆናሉ ተብሎ የሚገመቱ ማለት ነው ከሚሴ አቤኔዘር ሆቴል አርፈው እንደነበረ ጭምር ተሰምቷል። አቤኔዘር ሆቴል ዋናው መንገድ ዳር የሚገኝ ሰፊ ግቢ ያለው ሆቴል እንደሆነ የመረጃ ምንጮቻችን አረጋግጠዋል። በሰሞኑ ውጊያ ከመከላከያና ከአማራው ገበሬ ጋር ሆኖ ከፍተኛ ጀብዱ ለፈጸሙት ለጅሌ ኦሮሞ ገበሬዎች በጠቅላይ ሚኒስትሩ ስም የተጻፈ የምስጋና ወረቀት በሄሊኮፕተር ተበትኖላቸዋል የሚል መረጃ እየተናፈሰ ይገኛል። ጅሌ ማለት ሰንበቴ ከተማ የሚገኝ ወረዳ እንደሆነም ተሰምቷል። ለብዙዎች ይሄ መረጃ መድረስ ስላለበት ሼር እንድታደርጉ በአክብሮት እየጋበዝን እየጠየቅን ወደ ተከታዩ መረጃችን እናልፋለን። በዚህም ደግሞ ሌላኛው ሰበር መረጃ የሚሆን አድማጮቻችን አሸባሪው የህወሓት ቡድን ባቲ ሰኞ ገበያ ላይ በመሆን ወደ አፋር ክልል ኤሊ ውሃ ከተማ ላይ በማከታተል 6 ጊዜ መድፍ የተኮሰ ሲሆን በሰውም ሆነ በእንስሳት ላይ ምንም አይነት ጉዳት ሳይደርስ በራሳቸው ስም በተሰየመው ወያኔ ዛፍ ላይ ደርሷል ወይም አርፏልም ተብሏል። አሸባሪው የህወሓት ቡድን ወያኔ ከባቲ ከተማ እየለቀቀ ወደ ገጠራማ ቀበሌዎች ማለትም ወደ ወዩ እንዲሁ እየገሰገሰ እንደሚገኝም ተሰምቷል። ገጠራማ ቀበሌዎች ውስጥ ወደ ወረባቦና ወደ ቢስቲማ የሚያስኬድ ሲሆን በቀላሉም ወደ ደሴ ሊያስገባቸው ስለሚችል በአስቸኳይ እርምጃ ሊወሰድባቸው ይገባል ይላሉ የመረጃ ምንጮቻችን። የተከበራችሁ አድማጮቻችን አስከትለንም ወደ ቀጣዩ መረጃችን የምንሻገር ይሆናል። በዚህም የምናገኘው ኡሁሩ ኬንያታ አዲስ አበባ መግባታቸው ተሰምቷል። የኬንያው ፕሬዝዳንት ኡሁሩ ኬንያታ በዛሬው ዕለት አዲስ አበባ መሀል ሀገር ሸገር ገብቷል። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዝዳንት ሳህለወርቅ ዘውዴ አቀባበልን አድርገውላቸዋል። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍም ውድ ወንድሜ ፕሬዝዳንት ኡሁሩ ኬንያታ ወደ ሁለተኛው ቤቶ እንኳን ደህና መጡ በሚል ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ መልኩ መልእክታቸውን አስተላልፈዋል። አድማጮች አስከትለንም የምናደርሳችሁ መረጃ በቅርብ ሰዓት የወጣው በኢትዮጵያ ቅጅት ተዋናይ መካከል ያለው ዋና ልዩነት የሰላም መንገዱ ምን ይሁን የሚል ነው ሲሉ ኦቦሳንጆ ተናግሯል። የዛሬ ሳምንት ወደ መቀሌ አቅንተው ከህወሓት ከፍተኛ አመራሮች ጋር የመከሩት ኦቦሳንጆ በኦሮሚያና በአማራ ክልል ባለስልጣናት ጋር አበረታች ውይይት ማድረጋቸውን አስታውቋል። ኦቦሳንጆ ወደ ለመለያየት እንዲችል ሁሉም አካላት ውጊያ ያቁሙ ሲሉ ጥሪን አቅርቧል። የኢትዮጵያ መንግስትና በህዝብ ተወካዮች ምክር ቤት በሽብር የተፈረጀው አሸባሪ የጁንታው የህወሓት ቡድን እያደረጉት ያለውን ውጊያ እንዲያቆሙ የአፍሪካ ህብረት ኮሚሽንም ጠይቋል። የኮሚሽነሩ የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ የመንግስትና የህወሓትን አመራሮች ማነጋገራቸውን ካስታወቁ በኋላ መግለጫም አውጥተዋል። የቀድሞ የናይጄሪያ ፕሬዝዳንትና የወቅቱ የአሁኑ የአፍሪካ ቀንድ ከፍተኛ ተወካይ ሁሉም ወገኖች ወታደራዊ ፍልሚያውን እንዲያቆሙ ጠይቀው ከመንግስት ሆነ ሽብርተኛ ተብሎ ከተፈረጀው የህወሓት ቡድን በኩል የሰላም ፍላጎቶች መኖራቸውን የገለጹት ከፍተኛ ተወካዩ የሰላም መንገዱ ምን ይሁን የሚለው ግልኙነታቸው እንደሆነ ጠቅሰዋል። በመግለጫቸው ኦቦሳንጆ ውጊያው ከቆመ የንግግር እድል እንደሚኖር የገለጹ ሲሆን አሁን ባለው ሁኔታ ውጊያ እየተደረገ ግን ለመነጋገር የሚመች እንዳልሆነም ተናግረዋል። የአፍሪካ መሪዎችና ዓለም አቀፍ ማህበረሰቡ ህብረት የጀመረው ለማሸማገል ጥረት እንዲደግፉና ግጭቱን ሊያባብሱ ከሚችሉ ነገሮች እንዲቆጠብም ኦሉሴጉን ኦባሳንጆ ጥሪ ቢያደርጉም ያደረጉ ሲሆን ሆን ተብሎም ይሁን ባለማወቅ ግጭቱ እንዲባባስና ወደ ከፋ ደረጃ ከሚያደርሱ ንግግሮች መቆጠብ ያስፈልጋል ሲሉ ኦቦሳንጆ ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር የአፍሪካ ቀንድ ከፍተኛ ተወካይ ኦሮሚያና የአማራ ክልል አመራሮችን ማግኘታቸውን ገልጸው በቀጣይ ወደ ኢትዮጵያ ሲመለሱ የአፋር ክልል አመራሮች እንደሚያገኙ ገልጸዋል። ከዚህ ባለፈም ይህ የማሸማገል ስራ እንዲሳካ ቁርጠኛ እንደሆነ የገለጹት ኦሉሴጉን ኦባሳንጆ የኬንያ፣ ኡጋንዳ፣ ጅቡቲ፣ ደቡብ ሱዳን፣ ሶማሌና ሱዳን መሪዎችን ማግኘታቸውን አስታውቀዋል። ግጭቱን በሰላማዊ መንገድ ለመፍታት አሳማኝ የሆነ ሁኔታ ይፈጠራል ወይም አስማሚ የሆኑና የሚያስታርቁ ሁኔታዎች ይፈጠራል ብዬ አስቤያለሁ ያሉት ከፍተኛ ተወካዩ ሁለቱም ወገኖች ሰላም፣ ጸጥታና የኢትዮጵያ መረጋጋት ምኞታቸው መሆኑን እንደገለጹም እንዲሁም መረጃዎች ይጠቁማሉ። ክቡራትና ክቡራን አድማጮቻችን አስከትለንም ወደ ተከታዩ መረጃችን በቀጥታ የምንሻገር ይሆናል። በዚህም አንዳንድ መረጃዎች እየደረሱን ይገኛሉ። ከነዚህ መረጃዎች መካከልም በሰሜን ኢትዮጵያ ግጭት ውስጥ ህጻናትና የወደፊት ህልማቸውን ያጋራሉ በሚል ዩኒሴፍ ያወጣው አንድ መረጃ አለ። በዚህ መሰረትም እንዲሁም በጥቅምት 24 ቀን 2013 ዓ.ም በትግራይ ግጭት ተቀስቅሶ ወደ አፋርና አማራ ክልሎች ከተስፋፋ በኋላ በሺዎች የሚቆጠሩ ትምህርት ቤቶች ተጎድተዋል ወይም ወድመዋል። ሌሎችም በርካታ ትምህርት ቤቶች ደግሞ ተፈናቃዮችን አስጠልለዋል። በአጠቃላይ በትግራይ በአፋርና በአማራ ክልል ወደ 3 ሚሊዮን የሚጠጉ ወንድና ሴት ልጆች የመማር ዕድል እንዳመለጣቸው ይገመታል። በዚህ ዓመት ትምህርት ቤቶች በአስተማማኝ ሁኔታ ለመክፈት ጊዜያዊ ትምህርት ቤት መዋቅሮችን እንደ ድንኳን ያሉና ተፈናቃዮች የሚያርፉባቸው አማራጭ መጠለያዎችን በመለየት የወንዶችና የሴቶች ልጆችን ወደ ትምህርት ቤት እንዲመለሱ ማድረግ ይጠይቃል።
ይጠይቃል ይላል የዩኒሴፍ መግለጫ። አሲያ አህመድ 11 ዓመቷ ነው። በግጭቱ ሳቢያ ተፈናቅላ አሁን በአፋር ክልል ጭፍራ ከተማ ነው የምትገኘው። አሲያ ሰላም ለኔ ትምህርት ቤት መሄድ ከጓደኞቼ ጋር መሆንና መጫወት ነው ትላለች። የተኩስ ድምጽ ሰማ በጣም ፈርቼ ነበር የምትለው አሲያ በአካባቢው ያሉ ሰዎች እየሸሹ ነበር። አስኩማ ወደሚባል ቦታ ሄድን። ከዛም አንድ ቀን አሳልፈን በማግስቱ ጭፍራ ደረስን ስትል በወቅቱ የነበረውን ሁኔታ ታስታውሳለች። አሲያና ቤተሰቦቿ በጭፍራ ከተማ ትንሽ ቦታ ተከራይተው ነው የሚገኙት። ትንሿ ልጅ አሲያ ከቅርብ ጓደኞቿ ጋር የምትጫወትባቸውና አብራ የምትሆንበትን ቀን ትናፍቃለች ይላል ይህ መግለጫ። በመሆኑም አድማጮቻችን በጥቅሉ አሁን ስላለው ሁኔታና ተማሪዎች መማር አለመቻላቸውን ጭምር ዩኒሴፍ በዚህ መልኩ መረጃዎች እንዲሁ መግለጫዎችን አውጥቷል። የዚህ ሁሉ መነሻም ሆነም እስካሁን ድረስ ይህ ነገር በዚህ ሁኔታ እንዲቀጥል ያደረገው ጁንታው አሸባሪ ህወሓት ቡድን መሆኑ ግልጽ ነው። በሰሜን ኢትዮጵያ በሀገራችን ክፍል ከብዙ ዓመታት በላይ ትግራይን ሲጠብቅ የነበረው ወገኔ ብሎ አምኖ የኖረውንና በሌሊት ተጠብቆ የታረደው የሰሜን እዝ ጀግናው መከላከያ ሰራዊታችን ላይ ጥቃት ካደረሱ በኋላ ይህ ነገር መከሰቱ የሚታወቅ ነው። ከነሱም ብሶ ታዲያ ተጠቃን ተጎዳን በማለት ለዓለም አቀፉ ማህበረሰብ ሲጮህም እንዲሁ የሚታወስ ነው የምናውቀው ነው። በመሆኑም አሁንም ዓለም አቀፍ ሚዲያዎችም ጭምር እውነታውን ያለመረዳት የሚመስሉ መረጃዎችን እያሰራጩ ይገኛሉ። በመሆኑም አድማጮቻችን እነዚህን ማስተካከል የምንችለው ሁላችንም በያዝነው ኮምፒውተር ወይም በያዝነው ስልክ መሆኑን ለማሳወቅ እንወዳለን። አቅም ያለን በአቅማችን እንዲሁ ሁሉም በሚችለው ካልቻልን የመጨረሻው ነገር የሚሆነው በትዊተር የሚደረጉ ዘመቻዎች ላይ መሳተፍ እንዲሁም እውነታውን ለዓለም አቀፉ ማህበረሰብ ማስረዳት እንደሆነ ግልጽ ነው። የተከበራችሁ አድማጮቻችን አስከትለን ወደ ተከታዩ መረጃችን ስንሻገር የምናገኘው ደግሞ ምስራቅ ወለጋ ዞን ነቀምት ወረዳ በሬዳ ፎሮሞ እና ጨርጎጎ መድኃኔዓለም ከ50 ሺህ በላይ አማራ ተወላጆች በግፍ ተፈናቅለው አርጆ ጉደቱ ከተማ ተጠልለው እንደሚገኙ ተሰምቷል። 30 ሰዎች በአሰቃቂ ሁኔታዎች ውስጥ እንደሆኑ ባሉበት መገደላቸውም ተረጋግጧል። በግፍ የተገደለችው እናቷን ጡት እያጠባች በሁለተኛ ቀኗ የተገኘች ህፃንም እንዲሁ አሳዛኝ ሁኔታ ልብ የሚሰብር አጋጣሚ ነው። የእናቷን ጡት እየጠባች እያለች በሁለተኛ ቀኗ ተገኝታለች ማለት ነው። የሞተች እናቷን ማለት ነው። እጅግ ለመዘገብ እንዲሁም ይህን መረጃ ለማስተላለፍ ራሱ በሚሰቅቅ ሁኔታ በሚሰቀጥጥ ሁኔታ ከቦታው የሚወጡ መረጃዎች ይህንን ይመስላሉ። እንደዚሁ የተለያዩ ግለሰቦችን በጅማ በኩል አዲስ አበባ ገብተው አቡነ አረጋይ ቤተክርስቲያን ተጠልለው የሚገኙ የወረዳው አስተዳደሮች ደግሞ ወደ መጣችሁበት ሂዱ እያላቸው ያሉ ግለሰቦችም እንዳሉ ጭምር ተሰምቷል አድማጮቻችን። በመሆኑም ለነዚህም መንግስት አሁን ያለውን ሁኔታ ማመቻቸት እንደሚገባውም ጭምር ለማሳሰብ እንወዳለን። አስከትለን የምናደርሳችሁ ደግሞ የምዕራባውያኑ ጫና ሀገራችን ለአሸባሪ ህወሓት ቡድን አሳልፈን እንድንሰጥ የመፈለግ የመነጨ ነው ሲሉ አቶ ጣሂር መሐመድ የአማራ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊና የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ ተናግረዋል። ምዕራባውያን እያደረጉት ያለው ጫና ሀገራችን ለአሸባሪ ህወሓት ቡድን አሳልፈን እንድንሰጥ ከመፈለግ የመነጨ እንደሆነ የአብን ህዝብ ግንኙነት ኃላፊና የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ ጣሂር መሐመድ ገልጸዋል። አቶ ጣሂር መሐመድ በተለይ የኢትዮጵያ ፕሬስ ድርጅት እንደገለጹት ከሆነ አሸባሪ ህወሓት ቡድን በስልጣን ላይ በነበረበት ወቅት ሆነ ከዛ በኋላም በኢትዮጵያ ላይ ጉዳት እያደረሰ አገር ውስጥ ያሉ ፖለቲከኞች ባልተናነሰ የምዕራቡ ዓለም በደንብ ያውቃል። ይሁንና የምዕራባውያኑ ትኩረትና ፖለቲካዊና ኢኮኖሚያዊ ጥቅማቸውን ማስከበር እንጂ የኢትዮጵያ ዘላቂ ህልውና እንዳልሆነም ግልጽ ነው። ምዕራባውያኑ ከዚህ ቀደም እንደ ሊቢያና ሶሪያ ባሉ ሀገራት በሰላም ስም ገብተው በመጨረሻ ውጤቱ አገራቱን የበታተነ እንደሆነ ማየት የሚቻል እንደሆነ የተናገሩት አቶ ጣሂር መሐመድ የውጭ ኃይሎች ጥቅማቸውን ለማስከበር ሽፋን የሚያደርጉት የሰብአዊ መብት አያያዝ ድርድርና ጦርነት ይብቃ የሚል ቢሆንም ከኋላ ያለው ሀሳብ ግን ኢትዮጵያን የመበተንና ለአሸባሪ የህወሓት ቡድን ማገዝ በቀጥተኛ ሁኔታ ማገዝ እንደሆነም ግልጽ ነው በማለት በዚህ መልኩ መልእክታቸውን አስተላልፏል። አድማጮቻችን በዚህ መረጃ ሳዘለቸው መጣናቸው መረጃዎች እነዚህ ይመስላሉ። ከደቂቃዎች በኋላ ሌሎች አዳዲስ ትኩስ እንዲሁም መደመጥ ባለባቸው መረጃዎች የምንመለስ ይሆናል። እስከ ፍጻሜው አብራችሁ ስለቆያችሁ በድጋሚ